ሰው ልጅ ውሎውን ይመስላል ሲባል በምክንያት ነው። እንዲሁ እየተነሳን እኔ ከነከሌ ጋር ብውልም አልበላሽም ማለት የለብንም። አብዛኛው ሰዓታችንን አብረን የምናሳልፍባቸው ነገራቶች እኛነታችን ላይ ይታያሉ። ሳናቀው እነሱ የሚሉትን ንግግር ስንናገር፣ ሳናቀው ያንን ድርጊት ለመተግበር ስንሞክር ራሳችንን እናገኘዋለን። ያ ውሏችን ሶሻል ሚዲያችንም እኮ ሊሆን ይችላል። ጓደኛ ብቻ አይደለም። እነዛ ሰዎች ሶሻል ሚዲያ ላይ እኛ አብዝተን ያየናቸው ሰዎች ያን ነገር አምነውበት እኛ ላይ ተጽዕኖ ለማድረግ ነው ከራሳቸው አልፎ እዛ ላይ ያወጡት። እነሱን በብዛት ባየናቸው ጊዜ ሳናቀው አብረናቸው እንደዋልን ይሰማናል። የነሱን ንግግር እንናገራለን፣ የነሱን ድርጊት ለማድረግ እንሞክራለን። ግልጽ ነው። ሳናቀው ነው የምንላበሰው። ይሄ የትኛውም እድሜ ላይ ይሰራል። ግን በተለይ ደግሞ ቲኔጀር ላይ ያሉ ልጆች ወደፊት ሊያመጣ የሚችለው መዘዝ እድሜያቸውም ያንን ነገር እንዲያገናዝቡ አያደርግም። እኛ ሁላችንም አይደለም ቲኔጀር ላይ ያለን አምና እንኳን የነበረን አለማገናዘብ ከዘንድሮ የባሰ ነበር። አሁን አገናዝበን እንኳን አምናችንን የምንወቅስባቸው ጊዜያቶች አሉ። እነሱ ደግሞ ገና በዛ እድሜ ላይ ያሉ ልጆች የሚያዩት ነገር አብዛኛው ልክ ነው የሚመስላቸው። ሁላችንም ውሏችን ምን እንደሚመስል የሆነ ሰዓት ቆም ብለን ቼክ ማድረግ አለብን። አብዛኛው ልጆች በሱስ የሚጠቁት በዚህ ምክንያት ነው። ውሏቸውን ስለሚመስሉ ነው። የሚያዩት ሰው ያንን ነገር ሲያደርገው ያያሉ። እኔ ለምን አላደርገውም እሱ ካደረገው? ያ የሞከሩት ነገር ወደፊታቸው ላይ ምን አይነት ከባድ ነገር ይዞ እንደሚመጣ ስለማያውቁት ይገቡበታል። የዛን ተጽዕኖ ሜቢ ረፍዶ ነው የሚረዱት። ሁላችንም ባለንበት ኤጅ ላይ ልናውቅ የሚገባን የምናየው ነገር ሁሉ ጥሩ አይደለም፣ የምናየው ነገር ሁሉ መጥፎ አይደለም። ለኛ የሚበጀን የትኛው ነው ብለን አገናዝበን ነፍስያችንን አሸንፈን፣ እሷ ነች ብዙ ጊዜ መጥፎውን ስለምትወድ መጥፎ ነገር ስናይ ደስ ይላታል፣ ወደዛ ትገፋፋናለች፣ ከዛ ከትክክለኛው መንገድ ታርቀናለች። በሸሪዓ ሚዛን አድርገን ራሳችንን መገምገም፣ መቅጣት፣ ማስተካከል መቻል አለብን። ወላጅ እስኪለን ራሱ መጠበቅ የለብንም። ታላላቆቻችን እስኪነግሩ መጠበቅ የለብንም። ለራሳችን ብርቱ ከሆንን የትም ገደል ብንገባ ከዛ ነገር መውጣት እንችላለን። ምክንያቱም ዛሬ ራሳችንን ስለሆነ ያነጽ ነው። ነገ የሆነ ቦታ ውስጥ ብንገባ ወላጅ ያየኝም ብለን የምንሰራው ምናምን ነገሮች እናቆምና ለራሳችን እንዳለን ተረድተን ከዛ መጥፎ ነገር እንቆጠባለን ማለት ነው።